ሰላም ጤና ይስጥልኝ ቻናል ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ዛሬ ማዕበል ይሻለኛል የሚለውን ክፍል 2 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ተከታተሉ። ወዳችኋለሁ፣ አከብራችኋለሁ። እስኪ ቪዲዮ ምን ይላል የሚለውን አብረን እንየው። ሀኒቾ ሀኒቾ ታሪኬ ናት። ዋናው ታሪኬ እሷ ጋር ነው ያለው። እጮኛሞች ነበር። አንድ ሸበጥ ለሁለት አድርገናል። ቤተሰብ አብሮነታችንን ጠልቶ ሊለያየን ወይሳካ ብሎት ያው አንተ ዱርዬ ከዚህ ሰፈር ቶሎ ብለህ ጥፋ ብያለሁ አይደል እንዴ? ዘር በል ብያለሁ አይደል እንዳላት በክፉ ካያት ጋር ለሷ ተቆርቆሬ ተጣልቼላት ታውቃለህ። ጎድሎብኝ ሰርቃ ሞልታለኛለች። ለምና ተቀበላ ሰጣኝ ታውቃለች። ኪሴ ነበር። ከሷ የበለጠች ስታ ስለነበረው ከኔ በላይ እሷ ለኔ ሆናልኛለች። ከሁሉ ሰው በላይ ስለምወዳት መንሰፍሰፌን በኩራት ነበር በየአጋጣሚው የምለፍፈው። ሀኒቾ እወድሻለሁ። እሷ ጋር ስሆን ቁጥብነቴ በስሱ ይተናል። ፍላጎትና ገጠመኝን ከሌላው በተለየ ተነፍሳለሁ። ትዝብትና ፍርሃቴን አጋራታለሁ። እሷ ጋር ሆኜ ስደሰት ፈንጠዝያዬ ማንም እንደሌለ አይነት ነበር። ገመናዬን ነግሬያታለሁ። ገመናዋን ነግራኛለች። ገመናችንን ተገላልጠናል። መተዋወቃችን ነው የሚያገማምተን። አንድ ዕለት አበሳጭተኝ ሁለተኛው ተገበይ እንዳደርሽ ስላት ፈገግ እያለች በኋላ ስታስሰኝ ትላለህ። አታውቂኝም? እሺ በእርግጥ እንዳለችው በቶሎ የዛኑ ቀን አላሰስኳትም። ከሁለት ቀን በላይ ግን መሻገር አልተቻለኝም። ትዕቢት ተናነቀኝ። ፍቅሬ ከትዕቢቴ ስለሚበልጥ አይኔን በጨዋ ጥቤ አግኝቻታለሁ። ፍቅራችን አይናችን ውስጥ ይጮህ ነበር። እሷን ባለማግኘቴ ምክንያት ተጭኖኝ የነበረው ድብርት በነነ። ልትመጣ ስትል እንደመጣው መደበቅ አልተቻላትም። ሀኒቾ ቶሎ ቶሎ ታኮርፍ ነበር። እኔ መኳረፍ ጭንቅ የሚለኝ ሰው ነኝ። መለማመጥ ስለማልወድ እንድታወራኝ ቀልብ ገዝቶ ኩርፊዋን ለማራገፍ ድራማ ፈጥሬ ተውናለሁ። ማይክሮፎን ረስታ ቀልቧን ትስቀኛለች። መቅደድ እንጀምራለን። ደግሞ ትቀና ነበር። መቅናቷን በሁኔታዋ ነው የምትገልጸው። ትገባኛለች። ሳትጠይቀኝ የቀናችበት የመሰለኝን ጉዳይ አብራራላታለሁ። ቀስ ብላ ፈተት ትላለች። ፈገግ ስል ምን ያስቃል ትላለች። ሰውነቷን ለልፊያ ያዘጋጀች። የበለጠ አፌን ከፍቼ ስስቅ ትላፋኛለች። እላፋታለሁ። ስስ ነበረች። እሷ በቶሎ ስለምትከፋ እኔም በትንሽ እንዳልከፋባት ይደብረዋል የምትለውን ነገር ላለማድረግ ትጥራለች። ትንሽ ነገር ይረብሻታል። ሲጨንቃት አጥፋታለሁ። እጄን ፀጉሯ ላይ ያንሸረሸርኩ ሁሉም ነገር ይስተካከላል። እሺ ከባድ አይደለም፣ ደግሞም አምላክ ይረዳናል እላታለሁ። እርጋታ ሲያጥለቀልቃት ይሰማኛል። እንደምትወደኝ ሁኔታዋ ሁሉ፣ እንደምትታመን እንቅስቃሴዋ ሁሉ፣ ከኔ ጋር መሆን እንደምትፈልግ ሁሉ ነገሩ ያሳብቅባት ነበር። ከነበር በኋላ ምን አለ? ሀኒቾን የምወዳት በጠይም ቆንጆ ፊቷ አልነበረም። የተማረኩት በጥቁር ዞማ ፀጉሯም አልነበረም። ያሸነፈችኝ በየዋህነቷ ነው። ሀኒቾ ለመድመቅ አለመፍጨርጨሯ ነው። ተፈላጊነቷን ለማሳየት አትዳክርም። ያላትን ለማጉላት አትታከክም። ምንም የሌለውን ሰው እንደሚወደድ ያሳየችኝ ሀኒቾ ነበረች። አንድ ቀን ስለ ውሏ ስትነግረኝ ትረኳን ወደ ጎን ትቼ የተዘናፈለ ዞማ ፀጉሯ፣ እርጋታዋ፣ ወዛም ጠይም ፊቷ ላይ ተመስጬ ቆንጂዬ ልጅ እንደሆንሽ ግን ታውቂያለሽ አይደል ስላት ዝም ብላ ፈገግ ብላ ያየች። ዝም ስትል የምር አታውቂም? እመቤቴን አላውቅም። እመቤቴን ስትል አማማሏ አይኗ ያሳዝናል። ማለልኝ እስኪ ቆንጆ ነው። ስቃለሁ። የዋባቱ ለቆንጆ ነሽ ማለልኝ ትላለች።
ሀኒቾ ማለት እቺ ነበረች በቃ። እሷ እመቤቴን ካለች ስለማትዋሽ ሁሉም እንደዛ ነው የሚመስላት። የሁሉም መለኪያ የልቡ እውነትና እምነቱ አይደል? ሀኒቾ ዘመዶቿ ጋር ክፍለ ሀገር ስትመጣ እኔም ክፍለ ሀገር የእናቴ የትማሚቱ ጋር ስመጣ አብሮነታችን እየሳሳ ሌላ መልመድ ጀመር። ሳንቆሳሰል መራርቃል፣ ሳንነጋገር ተራራቅን። አብሮነታችን ሳስቶ በሂደት ተለያየ። ክፍለ ሀገር ለብዙ ጊዜ ኖሬ ትዳር መስርቼ ልጅ ኖሮኝ ተወልጄ ባደኩባት ከተማ ተመልሼ ያከራየሁትን የቤተሰቦችን ቤት አስለቅቄ መኖር ጀመር። ሀኒቾ አግብታ እንደነበር እናትና ወንድምሽ እንደገፋሽ ነው ነገር ነው ደፊ። ነገር ግን ከብዙ ንትርክ ከስንት ታርቆ መጣላት በኋላ ከብዙ የጓደኞቼ የዘመዶቼ ሽማግሌዎችና የቤተሰብ ምክርና ሽምግልና በኋላ አብሮ ሁላችንም እኮ አብደናል ሳናውቀው ማለት ነው። ያላበደ የለም። ስለዚህ ግን ቆይ እሷ ናት ወይስ እሱ ያበደው? እሱ ነው። ምክንያቱም ለሱ ብላ ብዙ መስዋዕት ከፍላለች። ስታበቃ በመጨረሻ ሰዓት ሽምግልና ሳይሳካ ቀረ ብሎ ሌላ ማግባቱ ተገቢ አልነበረም ማለት ነው። ያን ሁሉ መስዋዕት የከፈለችለትን መርሳት አልነበረበትም። በጣም እኔ እንጃ እዚህ ጋር ወደ እሱ ነው የፈረርኩት። ምክንያቱም እሷ በዛ ፈተና ውስጥና በዛ ስቃይ ውስጥ እያለች እሱ ትቷት መሄድ አልነበረም ማለት ነው። እስኪ ምን ይላል ደግሞ ቀጣዩ? እስኪ ቀጣዩን ደግሞ አይተን ብንፈርድ አይሻልም? አሁን ላይ የኔ ሀሳብ ይሄ ነው። የእናንተ ሀሳብስ ምንድን ነው? ቆይ እንኳን ለሱ ለፍቅር ብላ ይሄን ያህል መስዋዕት ከፍላ ማበዷ ይነሳል እንዴ? ክህደት እኮ በጣም መጥፎ ነው። እሷ በነበረችበት ችግር ጊዜ እሱ የራሱን ህይወት የሞቀ ትዳሩን እየኖረ ነው፣ ሁሉንም ትቶ ማለት ነው። እና ሽምግልና በኋላ አብሮ መሆን አልሆን ብሏቸው እንደተፋቱ ተቆጭዋ፣ መካሪዋ፣ ተቆርቋሪዋ ታላቅ ወንድሟ ሙሉጌታ ሲነዳ የነበረው አነስተኛ መኪና ከከባድ መኪና ጋር ተጋጭቶ ህይወቱ እንዳለፈ እናቷ እማማ ፀሐይ ታማው አልጋ ላይ ብዙ ጊዜ እንደማቀቁ ካለመሰልቸት ብቻዋን ታግላ ማትረፍ ባትችልም እንዳስታመመቻቸው ከአብሮ አደጎቻችን ሰማሁ። ሀኒቾ በሂደት ራሷን ማግለል፣ ብቻዋን መሆን፣ ራሷን አለመጠበቅ፣ ስራ አለመስራት፣ ብቻዋን ማውራት፣ ሲያናግሯት ምላሽ አለመስጠት፣ የተዘበራረቀ ነገር ማውራት መጀመሪያውንም ክፍለ ሀገር እያለሁ ሰምቼ ነበር። ለመጀመሪያ ጊዜ ስንገናኝ ብላ ቅፍ አደረገች። አስተቃቀፏ እንኳን መጣልኝ አይነት ነበር። እንዳቀፍኳት ደህና ነኝ አንቺ ደህና ነሽ ስላት ላቀፈችኝ ቃል ሳታወጣ አንገቷን ነቀነቀች። የሆነችውን ሁሉ በሰማም በዓይኔ ስመለከታት ሰውነቴ ብርክ ያዘ። ያቺ ፍንጣሪ ነጥብ የምታያል ቆሻሻ ልብሷ ላይ ሲያርፍ ደስ የማትሰኝ ጽዳት፣ ማስተካከል ዋነኛ መለያዋ የነበረው ሀኒቾ ዋይቷት የማያውቅ የተረሳ ሽበት ጣል ያለበት ፀጉር፣ ጉስቁል ጥቁር ክስት ያለ ፊት፣ የመነቸከ ሽሮ ቀለም ቲሸርት፣ ብዙ እድፍ የተሸከመ ቀለሙ ይሄ ነው የማይባል ሰፊ ሱሪ ለብሳ ባዶ እግሯን አጠገቤ ስትቆም ስታቅፈኝ አጠገቤ ዞር እስክትል እንኳን እንባዬን መቆጣጠር አልቻልኩም። ሁኔታዋ ያሳለፍነው ትላንታችን፣ ሳቃችን፣ ገመናችን፣ መተሳሰባችን ሁሉ አንድ በአንድ ቅልብጭ ብሎ ታወሰኝ። የመጨረሻውን ክፍል ይዘንላችሁ እንመጣለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆናችሁ ደግሞ ከልብ እናመሰግናለን። ስለምታበረታቱን መልካም ቆይታ ብለናል። እንወዳችኋለን፣ እናከብራችኋለን። በያላችሁበት ሰላማችሁ